ሰሞኑን እንደምታዩት በቤተክርስቲያን አካባቢ በጣም ጫጫታ በዝቷል። በጥንታዊቷ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በአዲስ ጉልበት በአዲስ ኃይል ዘመቻ ተከፍቶባታል። ያው ቤተክርስቲያኒቷ ደግሞ ዞን ናት፣ በጣም ግዙፍ ናት እና ምንም እኛ ከውጭ ስናይ በእምነት ያልጸናን ያልበሰልን የደከምን ሰዎች ብለን እንደነግጣለን እንጂ ቤተክርስቲያኒቷ አይሞቃትም አይበርዳትም እና ዝሆን ናት እና ለእኛ ነው ስናዩ ብሎ ሲያዩ ፀሐይ ድምፃቸው ጆሮ ሲያደነቁር ብዛት መስለው ደግሞ ፀሐይ ሲጋርዱ ስንመለከታቸው ወይኔ እምዬ ቤተክርስቲያን ወየው ኦርቶዶክስ ወየው ተዋህዶ ብለን ምንደነግጥ እኛ ነን፣ በእምነት ያልጸናን እንጂ እሷ ዝሆን ናት። እንዲሆን አሉ አንዴ ዝሆን ክረምቱ አልፎ በጋው ልክ ሲመጣ ወደ ለምለሙ ሳር ወደ ለምለሙ ቅጠል ለመብላት ግዙፉ ዝሆን ገርደስ እያለ ሲሄድ የቢንቢ መዓት የትንኝ መዓት ይወጣና ከዝሆኑ ፊት ይቆምና ያመሰግኑታል። ክቡር ሆይ በጣም እናመሰግናለን፣ በጣም እግዚአብሔር ይስጥልን፣ በጣም እግዚአብሔር ይስጥልን ሲል ዝሆኑ ደነገጠ። ምን አድርጌላቸው ነው? እነ ቢንቢ እነ ትንኝ ምን ሆናችሁ ነው እንዴ? ምን አድርጌላችሁ ነው? ወይ ቅጠላት በሉ ወይ ምን አትበሉ፣ በሆዳችሁ እንኳን አላረኩላችሁ ወይ ምንድነው ነገሩ? እኔ አልገባኝም ማለት እንዴ። ክቡር ዝሆን ሆይ በእርሶ ጆሮ ውስጥ ሆነን እኮ ነው ይህንን ድቅድቅ ጨለማ ክረምት ያሳለፍነው፣ ያንን ሁሉ በረዶ ያሳለፍነው፣ ያንን ሁሉ ውርጭ ያሳለፍነው፣ ያንን ሁሉ ጎርፍ፣ ያንን ሁሉ ጭጋግ ያሳለፍነው እኮ ጆሮዎች ውስጥ ነው። ሁለቱን ወር ክረምት ጆሮዎች ውስጥ ሆነን ብንወጣማ በላን ጨረሰን ነበረ ብለው ያስረዳሉ ማለት ነው። በዚህን ጊዜ ዝሆን መለሰና እንዴት ይሆናል አለና እስቲ ተመልሳችሁ ግቡ አላቸው። ለምን አይግቡ? ለማንኛውም ግር ብለው ተጋፍተው እነዛ ሁላ ቢንቢና ዝሆን ተመልሰው ጆሮ ውስጥ ይገባሉ። ከዛ በኋላ ግቡ እንጂ አላቸው። ገብተናል አሉ። እስቲ ውጡ አላቸው። ወጡ እንደገና። ከዛ አይበሉ እኔ ምንም ምስጋና አይገባኝም፣ ምክንያቱም ስትገቡም አላየኋችሁ አልተሰማኝም፣ ስትወጡም አላየኋችሁ አልተሰማኝም እና እኔ ምንም ባልተሰማኝ ጉዳይ ላይ የእናንተ መግባት መውጣት ለኔ ምንም የሚፈጥርብኝ ነገር የለም አላቸው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እንደዚህ ናት፣ ዝሆን ናት፣ ግዙፍ ናት። ሲገቡ ሜዳ ፌርማታ ላይ ጎትጉታ በእግዚአብሔርና ብላ አልጠራችም። ገበያ ላይ ሄዳ በእናታችሁ አላለችም። ቤተክርስቲያን የሚሄዱባት ናት። ፈልገውት የሚሄዱት ነው። ፈልገውት የሚሄዱት መድኃኒት ፈልገው ህመምተኞች መድኃኒት ፈልገው የሚሄዱባት ናት። በጭቅጨቃ በውትወታ ይመቷል። መጣም ቀረም ህይወቱን ራሱ ነው ህይወቱን ሻርፕ እያደረገ እያነጸ የሚሄደው ማለት አሁን በመማር ራስን ዝቅ በማድረግ በትህትና ስርዓት አለ፣ ዶግማ አለ፣ ቀኖና አለ። ያንን በጠበቀ መልኩ ራሱን የሚያሳድገው እሱ ነው። እነዚህ የቤተክርስቲያኒቷን መመሪያዎች፣ የቤተክርስቲያኒቷን ህግጋት፣ የቤተክርስቲያኒቷን ትእዛዝ፣ የቤተክርስቲያኒቷን መመሪያ ኳሊፋይ የማያደርግ ወይም ደግሞ የማይፈጽም አካል ይወጣል ማለት ነው። ይሄዳል። ሲመጣም የሚጨምረው ነገር የለም፣ ሲወጣም የሚቀንሰው የሚጨምረው ነገር የለም። ይሄን መረዳት አለባቸው። ቤተክርስቲያኒቷን ግር ብለን ስለወጣን፣ ቤተክርስቲያኒቷን ግር ብለን ስለመጣን የሚጨምረው የምንቀንሰው ነገር የለም። ቤተክርስቲያኒቷ የተመሰረተችው በደመ ክርስቶስ ነው። ጌታ ሙሽራዋ መጥቶ እስኪወስዳት ድረስ ቤተክርስቲያኒቷ ህይወቷ ይሄው ነው። ትቃጠላለች፣ በሰይፍ ትመተራለች፣ በጦር ትወጋለች፣ እሳት ውስጥ ገብታ ትነዳለች፣ ትቀላለች፣ ትታረዳለች፣
በመሰዊያው ፊት ካህናቶቿ፣ ጳጳሳቶቿ፣ መነኮሳቶቿ፣ ምዕመናኖቿ፣ ሕፃን፣ ሽማግሌ፣ ወጣት ሳይሉ ይታረዳሉ፣ ይሰዋሉ። ዘመናት ያልፋሉ። ቤተክርስቲያኒቷ ግን ትቀጥላለች፣ ወደፊት ትሄዳለች። ጉዟን ወደፊት ትቀጥላለች ማለት እና ጫጫታ የማያስቆማት ናት። ገባ ወጣም የማይመልሳት ናት። ይሄን በደንብ ልትረዱና ልታውቁ ይገባል ማለት ነው። ሰሞኑን እንደምትመለከቱት መቼም የማህበራዊ ሚዲያ ዘመን ላይ ነው እና ያለ ነው። ግርግሩ በዚህ በማህበራዊ ሚዲያ ያለው ግርግርና ቤተክርስቲያን የምትሰደብበት መንገድ፣ የምትጓጠጥበት መንገድ ይሄን ስትመለከቱ እንደ ሰውኛ ይሰማል። ግን ምንም እነዚህ ዛሬ አፋቸውን የሚከፍቱ ሰዎች ትናንት እንዲሁ አፍ ሲከፍቱ የነበሩ አያቶቻቸው አፍ ሲከፍቱ ነበሩ። ቅድመ አያቶቻቸው ሰው ሲከፍቱ ነበሩ። ሌሎችም ሲከፍቱ ነበሩ። እሷ ግን የታነጸችበት የተመሰረተችበት አለት የማይነቃነቅ ነውና የእነዚህን ውሪዎች ስድብና ጫጫታ ሰምታ የምትደነግጥ ወይም ከጉዞዋ የሚያቆማት አንዳችም ኃይል የለም ማለት ነው። የቤተክርስቲያኒቷን መረጋጋት የቤተክርስቲያኒቷን ዝምታ ደግሞ እንዳላዋቂ የቆጠሩ አሉ። ከቤተክርስቲያኒቷ ውስጥ ደግሞ የሚገዙት መኖራቸው እነዚህ የቤተክርስቲያኒቷን ለማፍረስ የቤተክርስቲያኒቷን የምትፈርስ መስሏቸው ማለት ቃሉ ራሱ ደስ አይልም፣ ግን የምትፈርስ መስሏቸው ለማፍረስ፣ የምትወረስ መስሏቸው ለመውረስ፣ የምትናድ መስሏቸው ለመናድ በውጭ ሞክሮ ስላልቻሉ አሁን ከውስጥ ነው የሚፈልጉት ምስጢሩን የሚያውቅ ማለት ነው። ሳምሶን አይታችሁ እንደሆነ ሰው ነው፣ ወንድ ነው፣ ሱሪ የታጠቀ ነው፣ ጫማ ያደረገ ነው፣ ጦረኛ ነው፣ ምን ይላል። ነገር ግን ሳምሶን ለውጊያ ሲወጣ ሺውን ነው በአህያ መንጋጋ አፈር ከደም የሚያወጣው እና አንድ ሰው ብቻውን ሆኖ ይሄን እንዴት ሊያመጣ ይችላል የሚለውን ጥያቄ ፍልስጤማውያኑ በጣም ተመራመሩና ሊደርሱበት አልቻሉ። ሊደርሱበት ስላልቻሉ ምናልባት ብለው አዳምን ያሳተች ሔዋን ሴት ናትና በእባብ በኩል ምናልባትም ደግሞ ይሄም ወንድ ነውና በሴት በኩል እንግባበት ብለው ያው ሴት ልከውበታል። ደሊላን ታውቋታላችሁ። እና መጣችና ተጠይቀው የነበረው ምንድነው? ያንተ ኃይል ተወደኝ እንደሆነ ታፈቅረኝ እንደሆነ ያንተ ኃይል ያለው የቱ ጋር ነው እያለች ነበር የምትጠይቀው። በመጨረሻ ነው ፀጉሬ ላይ ነው ሲላት ፀጉሩን ላይታ ኃይሉን ጥሎ ያው አይኑን አጥፍተው ለስቃይና ለሞት የዳረጉት ማለት ነው። እና አሁን የያዙት ነገር ምንድነው? የቤተክርስቲያኒቷን ለማፍረስ ቤተክርስቲያኒቷ ውስጥ ያሉትን ሰዎች ብንይዛቸው እና ግዕዝ ስላወሩ ቄስ፣ መነኩሴ፣ ጳጳስ ስለሆነ ስለዚህ እሱን ከያዝን ቤተክርስቲያኒቷን ቀላል ነው ለመውረስ ብለው ነው የሚለፉት ማለት ነው። አትልፉ። አይደለም ጳጳስ፣ አይደለም ቄስ፣ አይደለም ዲያቆን፣ ፓትሪያርክ ቢክድና ቢሄድ ቤተክርስቲያኒቷ አዲስ ነገር አልገጠማት። ከዚህ በፊት ዲያቆንና ቄሱ አሪዎስ ነበረ፣ እነ ንስጥሮስ ነበሩ፣ እነ መቅዶኒዎስ ነበሩ። ሌሎቹም በዓለም አቀፍ ደረጃ ከዲያቆን ቄስ ከጳጳስ እስከ ፓትሪያርክ ድረስ ቤተክርስቲያኒቷን ፈትነዋታል። የፈተኗትን ቤተክርስቲያን ደግሞ አበጥራቸው መልስ ሰጣቸው ህይወቷን ጉዞዋን ቀጥላለች። ነገስታት ተደርበው ለመናፍቃኑ ለካሃዲያኑ ነገስታት ተደርበው የቤተክርስቲያንን አባቶች አስረው ገለው ጥርሳቸውን አርግፈው ጺማቸውን ነጭተው በዚህ በክህደት መስመር ለምን አትሄዱም፣ ስርዓተ መንግስታችን ለምን አታከብሩም ተብለው እነሱ ግን የረገፈ ጥርሳቸውን የተነቀለ ጺማቸውን ይሄ የሃይማኖታችሁ የፍሬ ውጤት ነው በማለት በመላክ ለምዕመናኖቻቸው ምዕመናን እምነታቸውን በተነቀለ ጢማቸውና በረገፈ ጥርሳቸው አማካይነት እምነታቸውን አጽንተው ኖረዋል። ቤተክርስቲያን በዚህ ህይወት ነው ጉዟን የቀጠለችው እና ሰሞኑን የተነሳውን ግርግር አይተን እንዲህና እንዲያ ብለን መደንገጥ የለብንም ማለት ነው። የኢትዮጵያ ቤተክርስቲያንን
በዓለም አቀፉ ትተን በኢትዮጵያ ቤተክርስቲያን ለዘመናት ይዛ የቆየችውን ትውፊት ይዛ የቆየችውን እምነት ለማስጣል ያልተደረገ ያልተሞከረ ነገር የለም። ከቤተክርስቲያን ታሪክ በዓለም መድረክም በኢትዮጵያ ስናጠና የኢትዮጵያ ቤተክርስቲያን በዓለም መድረክ ያሉ አብያተ ክርስቲያናት እህት አብያተ ክርስቲያናት የደረሰባቸው ነገሮች ደርሶባታል። እነዛ ባለፉበት ጽናት እሷም ደግሞ በተሰጣት ጸጋና ጽናት አልፋለች። የኢትዮጵያ ቤተክርስቲያን ዮዲት ጉዲት የምትባል ሴት ተነስታ ለ40 ዓመት ድምጥማጧን አጥፍታታለች። ቅዱሳት መጻሕፍቶቹን አቃጥላ አብያተ ክርስቲያናቱን ነድላ አብያተ ክርስቲያናቱን አቃጥላ አፍርሳ ሐውልቶቿን ቅርሶቿን አፍርሳ ካህናቶቿን መነኮሳቶቿን አባቶቿን ዲያቆን ገድላ አገሪቷን ደም በደም አድርጋ አይታለች። ዮዲት ጉዲት ሞታለች፣ አልፋለች። ቤተክርስቲያን እንደገና ተነስታ ቀጥላለች ማለት ነው። በዚያን ዘመን እኛ ብንኖር ኖሮ እንዴት እንሆን ነበር? እንዴት እናደርግ ነበር? እሱን የሚያውቀው እግዚአብሔር ወይ ከሚሞቱት ከሚሰየፉት ወገንን ወይ ደግሞ እግዚአብሔር ለዘር አስቀርቶን እንደገና ከኛ በሚፈጠሩ ልጆች ልክ ክርስትናው እንደቀጠለው ቀጥሎ ይመጣል ማለት ነው። ከዚያም በኋላ ግራኝ አህመድን እንመለከታለን። ግራኝ አህመድ የኢትዮጵያን ቤተክርስቲያን ያላደረገ የለም። አረቦቹ እነ ቱርክ መሳሪያ እየሰጡት እየደገፉት ቅርሱን፣ ወርቁን፣ ብራናውን ስንቱን ቤተክርስቲያን አፈር ከደሜ አብልተው ሊቃውንቶቿን ካህናቶቿን አግብተው ሴቶቻቸውን የኢትዮጵያውያንን ሴቶች የግራኝ አህመድ ወታደሮች ወንዶቹን ሲያጡ ሴቶቹን አግብተው አስልመው አፈር ከደች አብልተውናል። 15 ዓመት ሙሉ ጎንደር ሄዶ ደንቀዝ ላይ እስኪሞት እዛ ግራይምበር እስኪሞት ድረስ ማለት ነው። እና ያ የመከራ ዘመን እስኪያልፍ ድረስ ማለት ነው። ከዚያም በኋላ የራሳችን የምንላቸው ነገስታት ደግሞ ተነስተው የሮም ካቶሊክ ቤተክርስቲያንን እምነት ተቀብለው ጎንደር ላይ የኢትዮጵያን ካህናት፣ የኢትዮጵያን ሊቃውንት፣ የኢትዮጵያን ቅዱሳን፣ የኢትዮጵያን ዲያቆናት፣ የኢትዮጵያን ምዕመናን ወንድ ሴት ሳይሉ ደንቀዝ ላይ ብቻ ነው አይደለ 8000 ሰው በአንድ ቀን የክርስቲያኖቹ ደም እስከ ጉልበታቸው ድረስ እስከ ጉልበት ድረስ እስኪደርስ ድረስ ዝቅ እያሉ ባታቸውን ከፍ እያሉ አንገታቸውን ተመትረውላታል። የሮም ካቶሊክ ትንገስ የኢትዮጵያ ኦርቶዶክስ ትፍረስ የሚለውን የአጼ ሱስንዮስን አዋጅ ተቃውመው ከመላ ኢትዮጵያ ንሴቦ እያሉ እየዘመሩ ወደ ጎንደር ሄደው በፈቃደኝነት ትክክል አይደለም፣ ኢትዮጵያ የራሷ ሃይማኖት፣ የራሷ ባህል፣ የራሷ እውነት አላት እና በዚህ አይነት መልኩ ክርስትናን አንቀበል፣ የተቀበልነው ክርስትናችን በቂያችን ነው በማለት ጉሮሮ ለጉሮሮ ተናንቀው የነዛ ሁሉ ክርስቲያኖች ጭፍጨፋ እግዚአብሔር በሰማዕትነት ተቀብሎላቸው የንጉሱ አንደበት ተዘግቶ ስልጣኑን ጥሎ ሄዶ እንደገና የማህበረ ሥላሴ መነኮሳት ጸሎት አድርገው አንደበቱን ከፍተው ልጃቸው አጼ ፋሲል ነግሶ እንደገና በንጉስ አዋጅ የፈረሰችዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደገና በንጉስ አዋጅ ድጋሚ የሮም ካቶሊክ ትፍረስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንገስ ትመለስ ተብሎ የኢትዮጵያ ቤተክርስቲያን በዚያ አልፋለች። ዘመናቶቹን የመጣ የሄደው በሙሉ መጀመሪያ ትኩረት የሚያደርገው ታርጌት የሚያደርገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። በዘመኑ የነበሩ አባቶች፣ በዘመኑ የነበሩ እናቶች፣ በዘመኑ የነበሩ እህቶች፣ በዘመኑ የነበሩ ሊቃውንት አንዳንዶቹ በእስር፣ አንዳንዶቹ በግዞት፣ አንዳንዶቹ በሰይፍ፣ አንዳንዶቹ በእስር ቤት፣ አንዳንዶቹ በሕይወት ከፍለው ነው ዛሬ እኔ ባለማዕተብ የሆንኩት የትላንቶቹ ዋጋ ከፍለው እዚህ ስላደረሱኝ ነው ማለት። በዚህ በ18ኛው መቶ ክፍለ ዘመን በ19ኛው መቶ ክፍለ ዘመን መግቢያ እንደ ጣሊያን ሲመጡ ያደረጉትም ይሄን ነው። ፋሺስት ኢጣሊያ ወደ ኢትዮጵያ በመጣች ጊዜ ታርጌት ያደረገችው እስልምናውን አይደለም። ታርጌት ያደረገችው ሌላውን አይደለም። ታርጌት ያደረገችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነው። ለዚህ ነው በደብረ ሊባኖስ ብቻ በአንድ ቀን ከ4000 በላይ ጸበልተኛውንም መነኮሳቱንም ዲያቆናቱንም ካህናቱንም
በመትረየስ አፈር ከድሜ አብልተው የፈጁት ማለት ነው። አሁን ደብረ ሊባኖስ ስትሄዱ በጸበል ቤቱ በታች በኩል በአጽመ ቅዱሳን ታያላችሁ። በዛን ጊዜ በመትረየስ የተፈጁት ማለት ነው። የዛሬ 60-70-80 ዓመት ታሪክ ነው የምነግርህ። ከዚያም በኋላ ደርግ ሲመጣ ደርግ ኦሮሞማ መሩ ደርግ የእነ መንግስቱ ኃይለማርያም የኮሚኒስት ስርዓት ሲመጣ ታርጌት ያደረገው የኢትዮጵያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዘመናት የተሰጣት ነው። የአክሊሏን ጽድቋ ነው። ሰማዕትነት ጽድቋ ነው እና የመጣው የደርግ ስርዓት ታርጌት ያደረገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ፓትርያርኳን በመያዝ ፓትርያርኳን በማገት ከዚያ በኋላም ደግሞ አንቆ በመግደል የኢትዮጵያ ቤተክርስቲያን በዛው መግደል ይቻላል ብሎ የኢትዮጵያ ቤተክርስቲያን ፓትርያርኳን አንቆ በገመድ በመግደል ሲቀብርም ደግሞ ከኢያፓ ወጣት ሴቶች ጋር ጳጳሱን ለማርከስ በሚል እሳቤ አብሮን የቀበረው ማለት አብሮን የቀበረው ውርደት እንዲሰማን አንገት መድፋት እንዲሰማን ቀና እንዳትል ቤተክርስቲያኒቷ ማለት ነው። ከዚህም ውጪ ደግሞ ቤተክርስቲያኒቷ የፋይናንስ ስርዓቷ ራሷን የምታስቀጥልበት መንገድ አስደማሚ ስለሆነ ርስት የተባሉትን መሬቶቿን፣ ጉልቶቿን፣ ህንፃዎቿን በሙሉ ወርሶ ዘርፎ እንቅስቃሴዋ ሽባ እንዲሆን ነው ያደረገው። ሽባ እንዲሆን ማለት ነገር ግን አባቶች በዛን ጊዜ የሚመጣው ደርግ የሚመጣው መንግስት ቀጥሎ የሚመጣው ለቤተክርስቲያኒቷ አደጋ ስለሆነ አባቶች ደግሞ እንዲሁ ሁሉ ነገር ሊወረስ ስለሚችል ምዕመናን አንዳንድ ብር Let this soft mineral melt in your mouth to rebuild your gums and teeth and never need a dentist again. Did you know there is a natural way to ዋጡ የሰበካ ጉባኤ አባል ሁኑ በማለት የሰበካ ጉባኤ ተቋቁሞ ቤተክርስቲያን ልማቷን በራሷ እዛ አድርጋ እንድትሄድ ያን የመከራ ዘመን ጥላ ዘቅዝቃ እየለመነች ታቦት አቁማ እየለመነች የቤተክርስቲያን ንዋያተ ቅድሳቷን አሟልታ ስርዓቷን አስቀጥላለች። ደርግን አልፋለች። ከዚያ የመጣው ወያኔ ቤተክርስቲያኗን ለሁለት ከፍሎ ሲኖዶሱ ለሁለት ከፍሎ የትግሬና የአማራ የኦሮሞና የጉራጌ ከፋፍሎ አንድ የነበረችውን ቤተክርስቲያን እንደ አሜባ 10 ቦታ ከፋፍሎ ለማጥፋት ሞክሮ ነው። ደርግም የለም ጠፍቷል፣ ኢህአዴግም የለም ጠፍቷል። ይሄን ያደረጉት ሰዎች በሙሉ ግማሹ ስደተኛ ነው፣ ግማሹ ተንከራታች ነው፣ ግማሹ ከመሬት በታች ነው። ምስጥ በልቶት ጨርሷል። ላይ ምን ፍርድ እንደሚቀበል መድኃኔዓለም ይወቅ። ስለዚህ ቤተክርስቲያን በዘመናት በሩቁም አይተናል፣ በቅርቡም ደግሞ አይተናል። የወያኔ ስርዓት እንዳለፈ ደግሞ አይ ይሄንን ነገር ስርዓታዊ አድርጎ መንግስታዊ አድርጎ ከላይ ጀምሮ እስከ ታች ድረስ የኢትዮጵያ ቤተክርስቲያንን የሚያበሳጭ የኢትዮጵያ ቤተክርስቲያንን የሚያሳዝን የኢትዮጵያ ቤተክርስቲያንን የሚያስለቅስ ነገር እናድርግ ብሎ አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ ደግሞ ቤተክርስቲያን እንደ ጧፍ እየነደደች ቤተክርስቲያን እየተገደለች ቤተክርስቲያን ካህናቶቿ ምዕመናኖቿ እየተፈናቀሉ ቤተክርስቲያን እየተዋረደች እየተሰደበች ቤተክርስቲያን እየተንጓጠጠች የመስቀል ማክበሪያ የደመራ ቦታዋን የጥምቀት ማክበሪያ ጃን ሜዳዎቿ እየተወሰደባት የመቃብር ስፍራ እስክታጣ ድረስ ደጅ ጠኝ ሆና ተንከራታቸው ከራሷ በወጡ ልጆች ክርስትናን አስተምራቸው ወንጌልን አሳይታቸው ክርስቲያን አድርጋቸው በአብ በወልድ በመንፈስ ቅዱስም ያጠመቀቻቸው ልጆቿ መልሰው እፍኝት ሆነው ነክሰው ሊገሏት እነሱ ስልጣን ይዘው እነሱ ቦታ ይዘው ዛሬ ተናዳፊ ሆነው ቤተክርስቲያኒቷን የሚያደርጓትን ነገር እያየን ነው። ይሄም ያልፋል፣ አልተቻለም። ጅጅጋ ላይ የእመቤታችን ቤተክርስቲያን ቢቃጠል ካህናቱ ቢነዱ እሳት ውስጥ ቢጣሉ ያውላ ምዕመን መከራውን ቢበላ ለጥቂት ጊዜ ነው። ቤተክርስቲያኑ ወርቅ መስሎ ተሰራ መልሶ፣ አበባ መስሎ ተሰራ መልሶ። በሞቱት ካህናት በተሰየፉት ካህናት ምትክ ካህናት በዲያቆናቱ ምትክ ዲያቆናት ተተክቶ ሄደ። ጉዞ ቀጠለ። ቤተክርስቲያን ጉዞዋን ቀጠለ። በትግራይ የተፈጸመውን አይተናል፣ በአማራ ክልል የተፈጸመውን አይተናል፣ በኦሮሚያ የተፈጸመውን አይተናል፣ በየትም የተፈጸመውን አይተናል። ህይወት ነው፣ ይቀጥላል። ይሄ ቤተክርስቲያን የተሰጣት ጸጋዋ ስለሆነ ማለት ነው። ዛሬ ነው በቃ አለቀላት፣ ሞተች።
ዛሬ ነው ተንበረከከች ስትባል እሷ ቀና ብላ ነው የምትሄደው። ዞን ናት፣ ግዙፍ ናት፣ አለት ናት። ማንም የማንም ውሪና ውጫጭ ትናንት የመጣ ጫጫቲያም ምንም ሊያደርጋት አይችልም። ጫጩት ምንም ሊያደርጋት አይችልም። ግዙፍ ናት እሷ፣ ግዙፍ ናት። ወላፈኑ ይኖራል፣ ሰዓቱ ይኖራል፣ ምኑ ይኖራል። ግን ቤተክርስቲያኒቷን ሊነቀንቃት አይችልም ማለት ነው። ልንደነግጥ አይገባም። ልንደነግጥ አይገባም። ብዙ ሰዎች ይጽፉልኛል፣ ይልኩልኛል። ሰው ዮኒ ማኛን ምሳሌ አድርጎ ያቀርባል እንዴ? ለዮኒ ማኛ ምሳሌ አድርጎ ያቀርባል እንዴ? ለማንትስዬ ምሳሌ አድርጎ ያቀርባል እንዴ? ከሌ ምሳሌ አድርጎ ያቀርባል እንዴ? እነዚህ የተተፉ፣ እነዚህ ጤና የነሳቸው፣ እነዚህ ህሙማን ሊጸለይላቸው የሚገባ አካላት ፕላትፎርሙ ስለፈቀደላቸው የህመማቸው ማስታገሻ አስሬ ቲክቶኩን ከፍተው አስሬ ሶሻል ሚዲያውን ከፍተው ጭንቀታቸውን ህመማቸውን ለማስተንፈስ መከራቸውን የሚበሉ በሰቀቀን በሰቆቃ ውስጥ ያሉ ሃይማኖትም እምነትም ከኢትዮጵያዊ ባህል ስነ ምግባር ያፈነገጡ በሽተኞች፣ ህመምተኞች፣ ጸሎት የሚያስፈልጋቸው ሰዎች እንደ ቁም ነገር ተቆጥረው እንዲህ አለ እንዲህ ተባለ ማለት ራሱ ይሄ የኛን መውረድ ያሳያል። የኛን መዝቀጥ ያሳያል። የኛን መዝቀጥ ያሳያል። ቤተክርስቲያን በቲፎዞ አትገነባም። ቤተክርስቲያን በቲፎዞ አትናድም። ቤተክርስቲያን በደመ ክርስቶስ የተመሰረተች ናት። ወጀብ ማዕበል የማያናውጣት ናት። ምንም የማያናውጣት ናት። ይመስላችኋል? ቢምቢ ትንኝ ከጆሮ ወጥቶ እናመሰግናለን እንዳለው ነው። ለምን ጥርግ ብላ አትቀርም? ለምን ጥርግ ብላ አትወጣም? ቤተክርስቲያን ምንም ህመምን ስቃይህን መቋቋም አቅቶ ነው በሄድክበት ቦታ ሁሉ መስበክ። እንግዲህ ወንጌል ተጠምተን ነው፣ ክርስቶስን መስበክ አቅቶን ነው፣ ከልክለውን ነው ከዛ የወጣ ነው ይሉና እሺ ተብሎ መድረኩ ሲሰጣቸው እንደዚህ ነው እንደዚያ ነው እና አባገሌ መምሰልም እንደዚህ ተብሎ ነው፣ ጠላቴ ሊደፋ ነው፣ ባናቱ ሊተከል ነው፣ አሜን ሃሌሉያ ማለት ስበካ ወንጌሉን እዚህ አጣውት ያልከው ፍቅ አርቅቀው እስቲ ተመራመርበት እስቲ አስደምመን እስቲ አስደምመን። አሜን ነው አሜን ነው። አስደምመን እስቲ ሃሌሉያ እንበል እስቲ። እንደው ይሳበንና ቧልት ወሬ አሜት መልሰህ ትነግረኛለህ። አንተ አሁንም ኢየሱስ ጌታ ነው ትላለህ። እኔ ደግሞ እሱን ረስቼዋለሁ። እኔ የጌቶች ጌታ አድርጌ ነው የሚይዘው። እኔ እሱን አሳድጌ በስንት ደረጃ አሳድገነዋል፣ ከፍ አድርገነዋል። እኛ ጌታ ብቻ እንለውም። እንደው ጌታዬ አምላኬ መድኃኒቴ ብለን ነው እኛ የምንጠራው። ጌትነቱን፣ አምላክነቱን፣ አዳኝነቱን፣ መድኃኒትነቱን መስክረን ነው የምንሄደው እኛ። አንተ እንደ ቆሎ ጓደኛ ኢየሱስ ጌታ ነው፣ ኢየሱስ ኮፍታዳ፣ ኢየሱስ ምናምን እያልክ ከእናቶ ጌታቸው ከእናቶ ጌታውን ጋር እኩል ስታደርገው እኛ ደግሞ ነው የጌቶች ጌታ ነው ብለን ነው የምንሄደው። የአማልክት አምላክ ነው ብለን ነው፣ የነገስታት ንጉስ ነው ብለን ነው የምንሄደው። እንደዚህ ያ ነው የምንሄደው። ለአንተ ነው ሰርፕራይዝ፣ ለአንተ ነው ሰበር ዜና። ኢየሱስ ጌታ ነው የሚለው ለአንተ ነው ሰበር ዜና። እኛ የጌቶች ጌታ፣ ጌትነትና በምድር ብዙ ጌትነቶች ብዙ ጌቶች አሉ ብለን ነው የምናገረው። ስለዚህ እኔ የመንገደኛውን፣ የአዝማሪውን፣ የፊልም ሰሪውን የኑሮ ጠሮበት ዘመኑ ሲስተሙ እንጀራ የሚያስበላው ይሄ መንገድ ስለሆነ ያንን ለተከተለው እና የስጋ ፈቃድ አሸንፎት በዛ ለሚተመው ሰው ቦታ ሰጥተን እንትን ማለት የለብንም ማለት ነው። በብዛት የተነሳው አሁን ሁለት ነገር ነው።